ባለቤቴን የእጅ ግንኙነት አላደርግባትም እንዳትለምድ ብዬ ስለምፈራ ብሎ አንዱ ክላይንት ይመጣ። በእጅ የምትጨርስ አይነት ሴት ከሆነች በእጅ ነው የምትጨርሰው። ብልትህን ማስገብተ ቢሆንም በእጅ ካለካሃት አትጨርስልህም። እኔ ካሁኑ ነው የምናገረው። ባለቤትን መጨረስ ባለባት ነገር መጨረስ አለባት። 85% የሚሆኑት ሴቶች በእጅ ነው የሚጨርሱት። በእጅ ጨረሰች ማለት ባይተወይ ማለት ነው ብልት እንዳታስገባት ከለከለህም። ሁለቱንም ነገር ለማጣጣም ሞክሩ። አንዳንዶቹ ቶሎ ለመግባት የምትቸኩሉት ነገር አለ። በቃ በእጅ ማለካትም በምንም ማለካትም ቶሎ ለመግባት ቢገዝ ልክ ከመግባታችሁ በፊት ወይ ብልታችሁ ይልፈሰፈሳል ወይ ሳትገቡ ቶሎ ትጨርሳላችሁ ምናምን። ስለዚህ ብልት መልፈስፈስ ካለባችሁ ቶሎ መጨረስ ካለባችሁ ከስር መሰረቱ መተን ማስተካከል እንችላለን እንጂ እሷንም አንተንም ማጣደፍ አይደለም ግንኙነት ላይ መፍትሄው። ሰው በማንኛውም ቶሎ መጨረስ በማንኛውም የብልት አለመቆም ችግር መታከም ከፈለጋችሁ ባዩ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሁሉ ጊዜ ክፍት ነው። ከቫያግራ የሚሻለው የቱን መድኃኒት እንጠቀም? ቫያግራ ምንድነው የሚያደርገው? ከግንኙነት 30 ደቂቃ በፊት ተወስዱታላችሁ። ይገባል። ብልት አካባቢ ያሉትን ደም ስሮች አድርጎ ያሰፋል። ደም ዝውውር ወደ ብልት እንዲሄድ ያደርጋል። ብልታችሁ ይቆማል። ከ2 ሰዓት በኋላ ይልፈሰፈሳል። እሱም ደማችሁን ለቆ ይወጣል። አለቀ። እሱ አይደለም የብልት አለመቆም ችግር ህክምና። ከስር መሰረቱ ማውጣት ነው። የቴስቴስትሮን እጥረት፣ የቫይታሚን ዲ እጥረት፣ የፕሮላክቲን ብዛት፣ የታይሮይድ ሆርሞን እጥረት፣ የጡንቻ መሳሳት፣ የደም ስር መበላሸት፣ የነርቭ መበላሸት፣ ኮሌስትሮል፣ ስኳር፣ ደም ግፊት፣ እነዚህ ነገሮች በሙሉ ለብልት አለመቆም ችግር ምክንያቶች ናቸው። እነሱን አስተካክለን ከስር መሰረቱ ነቅለን ያለውን ችግር ምርመራ አድርገን ማስተካከል እንችላለን። ቫያግራ ተደጋጋሚ ከመጠቀም ይልቅ ባዩ ላይ ባለው ስልክ ቁጥር ትደውላላችሁ፣ ቀጠሮ ታስይዛላችሁ፣ ትመጣላችሁ። እንዳግባብነቱ ህክምና እንሰጣችኋለን። በሬ ሁሉ ጊዜ ክፍት ነው። ብልታችሁን ውስጥ ገብታችሁ ቢልፈሰፈስባችሁ ራሱ ከሷ ቀድማችሁ ብትጨርሱ ራሱ ብልታችሁን አውጥታችሁ በእጃችሁ ማስጨረስ ትችላላችሁ። ብልትንና እጅን አንድ ላይ መጠቀም ሴት ልጅ ቶሎ ወደ እርካታ ደረጃ እንድትደርስ ያደርጋታል። እስቲ እሱን ሚስጥር ተጠቀሙበት እስቲ ወንዶች። ቢካዝ ቶሎ መጨረስን ቢኖርህ የብልት መልፈስፈስ ቢኖርህ ይህንን ሚስጥር ካወቅ ባለቤትህን ማርካት አያቅትህ። ይህን ነገር ተጠቀም ማለት ደግሞ ቶሎ መጨረስህን ወይም የብልት አለመቆም ችግርህን እንዳለ ተወው። እሷን ካስደሰት ከአንተ መታከም የለብህም ማለት አይደለም። የአንተ እርካታም ለግንኙነት ጊዜ በጣም በጣም መታከም አለበት። ስለዚህ ቶሎ መጨረስ ካለብህ፣ የብልት መልፈስፈስ ካለብህ መተህ ደም ስር ላይ፣ ነርቭ ላይ፣ ጡንቻ ላይ፣ ሆርሞን ላይ ያሉትን ችግሮች አይተን እንደ አግባብነቱ ህክምና እንሰጥሃለን። ግን ሚስትህ ደግሞ ምርር እስኪላት ድረስ መድረስ የለባትም። ስለዚህ እቺ ሚስጥር ያንተ ናት። ለቶሎ መጨረስና ለብልት አለመቆም ችግር ደግሞ መታከም ከፈለግ በሬ ሁሉ ጊዜ ክፍት ነው። ባዩ ላይ ባለው ስልክ ቁጥር ደውለህ ቀጠሮ ማስያዝ ትችላለህ። ባይ ባይ። ወንዶች የዘር ፈሳሽ በጣም ትንሽ ነው የሚለው ነገር ስለሚያሳስባችሁ ጤነኛ የሚባለው የዘር ፈሳሽ ምን እንደሚያክል ላስረዳችሁ። የሻይ ማንኪያ የሚያክል የዘር ፈሳሽ ካለ ጤነኛ ነው። በህክምናው ከ1.5 ሚሊ እስከ 5 ሚሊ ድረስ ፈሳሽ ካለ ጤነኛ ነው። ይሄም የሚጨምርበት ሁኔታዎች አሉ። ውሃ በደንብ የምትጠጡ ከሆነ፣ ግንኙነት ካረጋችሁ ከቆያችሁ፣ ምግብ ላይ ዚንክ ያለው ለውዝ እንደዚህ ነገር ካለ ፈሳሽ ሊጨምር ይችላል። ሊያንስ የሚችልበት ሁኔታዎችም አሉ። አንደኛ ግንኙነት ካረጋችሁ ቅርብ ከሆነ፣ ውሃ የማትጠጡ ከሆነ፣ በዋነኝነት ደግሞ ቴስቴስትሮናችሁ ዝቅ ካለ። የወንድ የዘር ፈሳሽ ትንሽ ሆኖ ሌላ ደግሞ የቴስቴስትሮን ዝቅ ማለት ምልክቶችን እንድታስተውሉ ፈልጋለሁ። አንደኛ ለግንኙነት ያላችሁ ፍላጎት ከቀነሰ፣ ብልት መቆም ላይ ችግር ካለ፣ በአጠቃላይ ህይወት ላይ የስራ ሞራላችሁ ከጠፋ፣ መናደድ፣ መበሳጨት ካለ፣ ማታ ስተኙ ማላብ፣ ይሄ የመጋል አይነት ስሜት፣ ከዛ ውጭ ደግሞ ውፍረት መጨመርና ጡንቻ የማነስ እንደዚህ አይነት ነገር ካስተዋላችሁ፣ ከዚህ ጋር ተያይዞ የዘር ፈሳሽ ካነሰ የዛኔ አሳሳቢ ነው። ከዛ ውጭ ግን ማለት ነው የሻይ ማንኪያ የሚያክል የዘር ፈሳሽ ካለ ጤነኛ ነው። ለመለካት ደግሞ እንዲያመቻችሁ ማለት ነው ይሄ የሽሮፕ ክዳን አለቻ፣ እሷ በስነስርዓት መስመር አላት። የዘር ፈሳሻችሁን እዛ ላይ አድርጋችሁ መለካት። ከዛ ውጭ ግን የዘር ፈሳሽ ትንሽ ሆኖ የቴስቴስትሮን ዝቅ ማለት ምልክቶች ካሉ ህክምና ያስፈልጋል ማለት ያህል ነው። እሱማ ምን አለበት ይጨርሳል፣ ይደሰታል። ስለኔ ግን ምንም አይመስለውም ለምትሉ ሴቶች ማለት ነው መጨረስና መደሰት አብዛኛውን ጊዜ ይሄ ኢጃኩሌሽን እና ኦርጋዝም የምንለው ማለት ነው አብረው ነው የሚከሰቱት። ነገር ግን ቶሎ የሚጨርሱ ወንዶች ሁሌ ይደሰታሉ ማለት አይደለም። የማይደሰቱባቸውን ምክንያቶች ደግሞ ልንገራችሁ። አንደኛ ባለቤቴን እያስደሰትኩ አይደለም የሚለው ጭንቀት የእነሱንም ደስታ ያጠፋባቸዋል። ሁለተኛ ደግሞ ልክ የእርካታ ጣራ ከርቭ የምንለው አብሮ ከፍ እያለ በመጣ ቁጥር የጭንቀት ከርቭ ወይም የአንግዛይቲ ከርቭ የምንለውም አብሮ ይጨምራል። ስለዚህ በዛ የሚፈጠረውን ደስታ ከማጣጣም ይልቅ ጭንቀቱም ደግሞ አብሮ ስለሚኖር ከደስታው ይልቅ መጨናነቁና ማሰቡ ይበዛና እንደምታስቡት አይደሰቱም ማለት ነው። ስለዚህ ስለጨረሰ ብቻ እሱ እየተደሰተ አንቺን ችላ ያለሽ የሚመስልሽ ከሆነ ተሳስተሻል ማለት ነው። በማንኛውም ቶሎ መጨረስ ዙሪያ መታከም የምትፈልጉ ከሆነ ባዩ ላይ ባለው ስልክ እየደወላችሁ ቀጠሮ በማስያዝ መምጣት ትችላላችሁ። ዶክተር ቤቴል ነኝ። ባይ
ለመጨረስማ ወንዱ እኮ የዘር ፈሳሹ ሲፈስ ይጨርሳል። ነገር ግን ትልቅ ዲስአፖይንትመንት አለ። ከወንድነት ጋር የሚገናኘው አብዛኛው ጊዜ የሴቷን እርካታ መጠበቅ አለመቻሉና እሷ ደግሞ በግንኙነቱ ደስተኛ አለመሆኗ ይሄ ነገር ችግር ይፈጥርበታል። የዚህን ጊዜ ምንም እንኳን እነኛ የደስታ ሆርሞኖች ቢመነጩ ለራሱ ከግንኙነቱ ማግኘት ያለበትን ሳቲስፋክሽን ከሷም ማየት ስላልቻለ ያ ነገር እንደ ቁጭት ወይም ደግሞ ውስጡ ላይ ጊልት ነገር ይፈጥርበታል። እናም ይሄ ደግሞ ስንፈተ ወሲብ ያለባቸው ወንዶች ትዳራቸው ላይ ወይም ደግሞ ጓደኝነታቸው ላይ በመሃላቸው መቃቃርን ይፈጥራል። ምክንያቱም ወንዱ ይጨርሳል፣ ሴቷ ግን መሀል ላይ ተንጠልጥላ ተራለች። ስለዚህም ግንኙነቱ ለወንድ ደስታ የሚሰጠው የእሱ መጨረስ ሳይሆን ሴቷን እርካታ ጣራ ላይ ማድረሱ ነው። ይሄ ነገር ችግር እየፈጠረበት ስለሚመጣ ያ ነገር እየተደጋገመ ሲመጣ እሱን ውስጡ የመረበሽ የመሸበር ከዚህ ተጨማሪ ደግሞ በሴቷ በኩል የሚመጣው ሪስፖንስ ለራሱ ስሜቱን ሊጎዳው ይችላል። ስለዚህ ይህን ነገር ስለማይፈልግ ብዙ ጊዜ ግንኙነትን አቮይድ የማድረግ ወይም ደግሞ እምቢ የማለት አይነት ነገር ያሳያል ማለት ነው። አቅማችሁና መናበባችሁን እያሳድጋችሁ ስትመጡ ሁለታችሁም እኩል መደሰት ትችላላችሁ። ነገር ግን ስንፈተ ወሲብ በሚያጋጥማችሁ ሰዓት ላይ ይህንን እርካታ ማስጠበቅ ይከብዳችኋል። ስለዚህ ትልቅ ችግር ይፈጠራል ማለት ነው። ነገር ግን ይህን ስንፈተ ወሲብ መታከም ፈልጋለሁ የምትሉ ከሆነ ስልኬ ባዮ ላይ ያለ ደውላችሁ ቀጠሮ መስጠት ትችላላችሁ። መልካም ምሽት። ድንግልና ስትወስዱ ማለት ነው ወንዶች ድንግልና ስትወስዱ አስለቅሳችሁ አትውሰዱ። ነግሬያችኋለሁ። አስለቅሳችሁ አትውሰዱ። አባብላችሁ በፍቅር ውሰዱ። የምሬን ነው። አታስለቅሱ። እሺ ከባለቤቴ ጋር ግንኙነት ካደረግን በኋላ ልክ ሲጨርስ ጀርባውን ሰጥቶኝ ነው የሚተኛው። ምንድነው ጠልቶኝ ነው ወይስ ሌላ ችግር አለ ብላ የጠየቀችኝ አንድ ሴት አለች። ለዚህ መልስ ልንገራችሁ። ብዙ ጊዜ ግንኙነት ከተደረገ በኋላ ወንዱ ልክ ከጨረሰ በኋላ ሴቷ እንዲያቅፋት ወይም ደግሞ እንዲንከባከባት ሴቶች ይፈልጋሉ አይደል? ነገር ግን በተገላቢጦሹ ወንዱ ልክ በመጨረሱ ምክንያት የሚቀንሱና የሚጨምሩ ሆርሞኖች አሉ። ለምሳሌ የግንኙነት ፍላጎት የሚጨምረው ተነሳሽነትን የሚቀሰቅሰውና ይሄ ቦንዲንግ የምንለውን ወይም ደግሞ ወደ ግንኙነት የሚገፋፋችሁ ዶፓሚን የሚባለው ሆርሞን ይወርዳል። ከዚህ ተጨማሪ ደግሞ ፕሮላክቲን የምንለው ደግሞ ሆርሞን ይጨምራል። ይህም የሆርሞኖች ለውጥ ሰውነት እንዲደክም እንዲረጋጋ ወይም ደግሞ እንቅልፍ እንዲል ሊያደርግ ይችላል። የዚህ ጊዜ ይሄ የግንኙነት ፍላጎቱ እየቀነሰ እንዲመጣ ያደርጋል። ለዛ ነው እንጂ አንቺን ስለጠላሽ ወይም ደግሞ ስለደበርሽው አይደለም። እዚህ ጋር ጥንቃቄ አድርጊ። ሆርሞኖች ስለሚለዋወጡ ነው። ምንም ያስብ ነገር የለውም። በዚህም እንደየሰው በሚለያየው ሪፍራክቶሪ ፔሪድ ወይም ደግሞ የእረፍት ሰዓት ላይ ከዛ በኋላ ልክ ከጨረሰ በኋላ እንደገና ድጋሚ ተነሳሽነቱ ማግኘቱ አይቀርም። ስለዚህ እዚህኛው ብዙ የምትጨናነቁበት ነገር አይደለም። ተጨማሪ ጥያቄ ካላችሁ ኮመንት ላይ መጻፍ ትችላላችሁ። በተጨማሪነት ደግሞ በማንኛውም የግንኙነት ጤንነታችሁ ላይ ችግር ካለ ባዮ ላይ ስልክ ካለ መደወል ትችላላችሁ። መልካም። ከግንኙነት በፊት ያለን ጨዋታ ረዘም ማድረግ ለማን እንደሚጠቅም ታውቃላችሁ? ለሁለቱም ነው። በተለይ ግን በዋናነት ለሴቷ ነው። ምክንያቱም በግንኙነት ጊዜ ረዥም ሰዓት መንደርደሪያ ወይም ደግሞ ዝግጁ ለመሆን ሰውነቷ ይፈልጋል። ከዚህ ተጨማሪ ደግሞ ብዙ ሰዓት ሳትፈልግ የእርካታ ጣራ ላይ ለመድረስም ይሄ ጉዳይ የሚረዝም ከሆነና ጨዋታው በተገባ መልኩ የሚደረግ ከሆነ ሴቷን በጊዜ ማስደሰትና ማርካት ይቻላል። እናም ይሄኛውን ከግንኙነት በፊት ያለ ጨዋታ፣ የፍቅር ቃል መለዋወጡ፣ መተሻሸቱ የመሳሰሉትን ምን ያህል ደቂቃ መቆየት አለብን ለሚለው አማካኝ ተብሎ የተቀመጠው ለሁሉም አይደለም፣ ነገር ግን አማካኝ ተብሎ የተቀመጠው ከ10 እስከ 20 ደቂቃ ነው። ነገር ግን እድሜያችሁ ከፍ ያለ ከሆነ የሆነ 20 ደቂቃ ወይ ደግሞ ወደ 30 ደቂቃ ለራሱ ይሁን ብትጠጉ ብልታችሁ የመውደቅ ነገር ይኖረዋል። እንደወጣቱ በዚህ ጨዋታ ላይ መቆየት ስለማትችሉ ማለት ነው። ስለዚህ እናንተ እንደሚመቻችሁ አድርጋችሁ ማመቻቸት ትችላላችሁ። ነገር ግን በዋናነት ኮሚኒኬት ማድረግ ይኖርባችኋል። በዚህ ጨዋታ የሴቷ ሰውነት ለግንኙነት ዝግጁ መሆኑን የሚናገራችሁ ምልክቶች አሉ። የብልት ፈሳሽ መመንጨት፣ ከዚህ ተጨማሪ ደግሞ መንጠራራት፣ ማቃሰት የመሳሰሉት ነገሮች አይታችሁ ግንኙነት ማድረግ ትችላላችሁ። በወንዶቹም እንደዛው ነው። በቂ ሰዓት ለመዘጋጀትና ለመረጋጋትም ስለምታገኙ የብልት ጥንካሬያችሁን ማስቆየት ትችላላችሁ። ስለዚህ የውስጣችሁ ፍርሃት ወይም ደግሞ ስጋት፣ ቶሎ የመቻኮልና ግንኙነት የማድረግ የመጣደፍ ነገር ካለ ይሄ ነገር ፐርፎርማንስ አንዛይቲ የሚለውን ነገር እንዳይፈጥርባችሁ ይሄንን የምታረዝሙት ከሆነ ጥሩ ለውጥ ታገኙበታላችሁ። ለማንኛውም በማንኛውም ስንፈተ ወሲብ መታከም ፈልጉ ከሆነ በሌላ ስልክ ያለ ደውላችሁ ቀጠሮ መሰስ ትችላላችሁ። መልካም ምሽት። ከአክስቴ ባል እህት ፍቅር ይዞኛል ይለናል የዛሬ ባል ታሪካችን። የሃይስኩል ተማሪ ነኝ። ከአክስቴ ከባሏና ከእህቱ ጋር ነው የምንኖረው። ታዲያ የአክስቴን ባል እህት 3 ዓመት ነው የምበልጣት። አንድ ትምህርት ቤት ነው የምንማረው። አብረን ነው የምንሄደው፣ አብረን ነው የምንመለሰው። እናም በጊዜ ሁኔታ ከእሷ ፍቅር እያያዘ ይመጣ። ምን ማድረግ እንዳለብኝ በጣም ጨነቀኝ። እንዳልነግራት እንደ ወንድሟ ነው የምታየኝ። ዝም እንዳለን ደግሞ አላስችላለ። ምን ማድረግ እንዳለብኝ ግራ ገብቶኛል። እስኪ ሀሳብ አስተያየታችሁን በቅንነት ለግሱኝ ይለናል የዛሬ ባል ታሪካችን። እንደተለመደው ሀሳብ አስተያየታችሁ ኮሜንት ሴክሽን ላይ ያስቀምጡለት። እኔ ምንም ግንኙነት ፍላጎት የለኝም የምትሉ ወንዶች ችግር አለው። ግንኙነት ፍላጎት ኖራችሁ አለማድረጉ ነው የሚሻለው እንጂ እንዳጠቃላይ በተለይ ደግሞ ትዳር ውስጥ ሆናችሁ ምንም ግንኙነት ፍላጎት ከሌላችሁ ይሄ ነገር መታከም አለበት። ብዙ ምክንያቶች አሉት። ከነኚህ መሃል በዋናነት የምናነሳው ሎ ቴስቴስትሮን ወይም ደግሞ የቴስቴስትሮን መጠናችሁ በሚወርድበት ሰዓት ነው። ከዚህ ተጨማሪ ደግሞ ከተለያዩ ህመሞች ጋር ከግፊት፣ ስኳርና መሰል የሆኑ ዘላቂ የሆኑ ህመሞች ጋር ሊያያዝ ይችላል። ከነኚህ ሌላ ደግሞ ከትዳር አጋራችሁ ወይም ደግሞ ከጓደኛችሁ ጋር መቃቃር ካለ፣ ሪሌሽንሺፓችሁ ላይ ጫና ካለ፣ ስትረስ ካለባችሁ
ካለባችሁ፣ ሳይኮሎጂካሊ ህመም ካላችሁ፣ የምትወስዷቸው መድኃኒቶች፣ ላይፍ ስታይላችሁ በቂ የሆነ እንቅስቃሴ ማታደርጉ ከሆነ አመጋገባችሁና መሰል የሆኑ ችግሮች ይህንን ለግንኙነት ፍላጎት መቀነስን ይፈጥራል። ይሄኛው ደግሞ ዝም ብላችሁት የሚቀጥል ከሆነ ጓደኛችሁን ግንኙነት እየፈለገች ለራሱ እናንተ ማታደርጉ ከሆነ ትዳራችሁም ላይ ይሁን ጓደኝነታችሁ ላይ ጫና እየፈጠረ ይመጣል። ስለዚህ ይሄ ነገር ህክምና ይፈልጋል ማለት ነው። በማንኛውም